ጤና ይስጥልን የአፍታ ሚዲያ ዩቲዩብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜናዎችን የምናስደምጣችሁ ይሆናል። የፋኖ የደህንነትና የስለላ ቡድን ብርሃኑ ጁላ ቢሮ ውስጥ ሰርጎ በመግባት የ4 ኪሎን የአብይ አህመድ ወታደራዊ ቡድን ሚስጥራዊ ሰነዶች መውሰዱ ተሰምቷል። በእነዚህ ሰነዶች ላይም በርከት ያሉ ወታደራዊ ሚስጥሮች መኖራቸው ተሰምቷል። ይህንንም ተከትሎ በአሁኑ ሰዓት በመከላከያው ከፍተኛ ወታደራዊ ጀነራሎች ዘንድ እንዲሁም በ4 ኪሎ ቤተመንግስት ከፍተኛ የተባሉ ንትርኮችና ውጥረቶች መንገሳቸውን ሰምተናል። ይህንን አስመልክቶ የተሰማውን መረጃም ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ በቀጠለው የአማራ ክልል ውጊያ ከትላንት ጀምሮ በበርካታ የአውደ ውጊያ ግንባሮች እንደ አዲስ ውጊያዎች ተጠናክረው መቀጠላቸው ተሰምቷል። በአሁኑ ሰዓትም በአማራ ክልል ብቻ በ180 ግንባሮች ከፍተኛና በከባባድ መሳሪያዎች ጭምር የታገዙ ውጊያዎች የተካሄዱ መሆናቸው ተሰምተዋል። በዚህም በቋራ፣ ዳንግላ፣ ዳባት፣ ጋሸና፣ ቡሬ፣ ባህር ዳር ዙሪያና ኮኬት ላይ በአሁኑ ሰዓት መድፍና ታንክን ጨምሮ ሌሎችም ከባባድ መሳሪያዎች ጥቅም ላይ ያሉበት ውጊያዎች የተካሄዱ መሆናቸው ተሰምተዋል። የ4 ኪሎ የአብይ አህመድ አስተዳደር ከነ እስክንድር ነጋ ጋር ከመደራደሬ በፊት ሌላኛውን የፋኖ ክንፍ አዳክማለሁ በሚል በአሁኑ ሰዓት መጠነ ሰፊ የተባሉ ውጊያዎችን በክልሉ መክፈቱን ሰምተናል። ከነዚህ አውደ ውጊያ ግንባሮች የደረሱንን የውጊያ መረጃዎች ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ ብልጽግና ከነ እስክንድር ነጋ ጋር ተደራድሬ ክልላዊ ወንበር ባጋራቸው ሌላው ፋኖ አንድ ሆኖ ስለሚወጋኝ ብሎም ፖለቲካዊና ወታደራዊ ኪሳራ ስለሚመጣብኝ እዛ ሆነው ቢከፋፈሉና ቢያበጣብጡ ይሻለኛል በሚል ከነ እስክንድር ነጋ ጋር ሊያደርገው የነበረውን ድርድር ማቆሙ ሰምቷል። ይህንን አስመልክቶም ከብልጽግናው መንግስት የሾለከ ሚስጥራዊ መረጃን ይዘናል፣ ወደ እናንተ በዝርዝር የምናደርስ ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር እንደታደርጉ የጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ በቀጠለው የአማራ ክልል ውጊያ ከትላንት ጀምሮ በበርካታ ግንባሮች ውጊያዎች እንደ አዲስ መቀስቀሳቸው ተሰምቷል። የ4 ኪሎ የአብይ አህመድ አስተዳደር የፋኖ ኃይሎችን ለአንዴና ለመጨረሻ ጊዜ አጠፋለሁ በሚል ለከፍተኛ ወታደራዊ ጀኔራሎቹ ከሰሞኑ በ4 ኪሎ ከሰጠው ጥብቅ ትዕዛዝ በኋላ በትላንትናው ዕለት በርከት ያሉ ውጊያዎች በተለያዩ የአውደ ውጊያ ግንባሮች መጀመራቸው ተሰምተዋል። በአሁኑ ሰዓትም በአማራ ክልል በ180 የውጊያ ግንባሮች ከፍተኛ ውጊያዎች የተደረጉ መሆናቸው ተሰምተዋል። በእነዚህ ውጊያዎች ላይ መድፍና ታንክን ጨምሮ ሌሎችም ከባባድ መሳሪያዎችን የብልጽግናው መከላከያ ሰራዊት ጥቅም ላይ መዋሉንም ለማረጋገጥ ተችሏል። በአሁኑ ሰዓት በቋራ፣ በዳንግላ፣ በዳባት፣ ጋሸና፣ ቡሬ እንዲሁም ባህር ዳር ዙሪያና ኮኬት አካባቢዎች ላይ ከፍተኛ ውጊያዎች የተደረጉ የሚገኝ ሲሆን የፋኖ ኃይሎችን በአሁኑ ሰዓት ስትራቴጂካዊ ጠቀሜታቸው ላቅ ያሉ የሆኑ ቦታዎች ላይ ከፍተኛ ውጊያዎችን ከአገዛዙ ጦር ሰራዊት ጋር ያደረጉ መሆናቸው ተሰምተዋል። ዛሬ ማለዳ በጀመረው የጋሸናና የቡሬ ውጊያዎች ላይ ከፍተኛ የሆነ የአገዛዙ ጦር ሰራዊት የተደመሰሰ ሲሆን በርከት ያሉ የነፍስ ወከፍና የቡድን መሳሪያዎችንም የፋኖ ኃይሎች በቁጥጥራቸው ስር ማስገባታቸው ተሰምቷል። ከዚህ ባሻገርም 16ኛ ቀኑን ያስቆጠረው የቋራ ኮሪደር ውጊያ አሁንም ተጠናክሮ የቀጠለ ሲሆን የብልጽግናው መንግስት ይህንን ቦታ ከፋኖ ኃይሎች አስለቅቃለሁ በሚል የሞት ሽረት ትግሎችን እያደረገ መሆኑ ተሰምቷል። በይልማ መርዳሳ የሚመራው አየር ኃይልም ከላይ የቦምብ ጥቃቶችን የፈጸመ መሆኑ ተሰምቷል። የብልጽግናው መንግስት ይህንን ወሳኝ ኮሪደር በቁጥጥሩ ስር በማስገባት ከኤርትራና ሱዳን መንግስታት የፋኖ ኃይሎች የሚያገኟቸውን የስልጠናና የትጥቅ ድጋፎችን አቋርጣለሁ በሚል ከፍተኛ የሆኑ ውጊያዎችን በዚህ ቀጠና እያደረገ መሆኑ ተሰምቷል። በሌሎች አካባቢዎችም ውጊያዎች ተጠናክረው የቀጠሉ ሲሆን በየአውደ ውጊያ ግንባሮችም የፋኖ ኃይሎች ደማቅ የተባሉ ድሎችን በማስመዝገብ ላይ እንደሚገኙም እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ የፋኖ የስለላ ቡድን የነ ብርሃኑ ጁላ ቢሮ ውስጥ ሰርቆ በመግባት መረጃዎችን መመንተፉ ተሰምቷል። የፋኖ የስለላ ቡድን የመከላከያ ሰራዊቱ ዋና ማዘዣ ቢሮ ውስጥ ገብቶ የቀጣይ የውጊያ እቅዶችን ጨምሮ ሌሎችም ወታደራዊ መረጃዎችን መመንተፉን የተቋሙ ዋና አዛዥ ፊልድ ማርሻሉ ብርሃኑ ጁላ መናገራቸው ተሰምተዋል። ፊልድ ማርሻሉ ጠቅላይ ሚኒስትር አብይ አህመድ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደው የግምገማ መድረክ ላይ ነው
መረጃው በፋኖ ስለመመንተፉ የተናገሩት ተብሏል። ድሮንና ሌሎች ከባባድ መሳሪያዎችን እየገዛ ነው፣ ንጹሃንን ለመጨፍጨፍ ነው በሚል ንግግራቸው የሚታወቁት ለዚህም ተግባራቸው ፊልድ ማርሻል የሚል ማዕረግ የተሰጣቸው ብርሃኑ ጁላ ከሚያዝያ ወር ጀምሮ ለሚያካሄዱት እቅድ ስለነበረው የውጊያ ዘመቻና ሌሎችም ወታደራዊ መረጃዎች በፋኖ መመንተፋቸውን ገልጿል። በተቋማችን ውስጥ ፋኖ ሰርጎ ገብቷል ሲሉ መናገራቸው ተደምጧል። ለዚህም የአማራ ከፍተኛ ወታደራዊ ጀኔራሎችን ተጠያቂ ማድረጋቸው ተሰምቷል። ምናልባትም ከፋኖ ጋር ድርድር ካካሄዳን በሚል ጠላት ያሉትን የፋኖ ኃይል ለማዳከምና የተደራዳሪያቸውን ኃይል አቅም ለማሳጣት ያለመ ወታደራዊ ዘመቻ ለማካሄድ ታቅዶ እንደነበረም ከዚህ ሚስጥራዊ መረጃ የተገኘው መረጃ አመላክቷል ማለት ነው። ከተለመደው የድሮን ጥቃት በተጨማሪም በአየር ኃይሉ ሙሉ አቅም ይታገዛል ተብሎ የታቀደው ዘመቻ አገዛዙ አሉኝ ከሚላቸው ወታደራዊ እዞች መካከል ጥቂቶቹ ብቻ እያካሄዱት እንደሚገኙም ለማረጋገጥ ችሏል። ለአብነትም አማራን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈተዋለን በሚል ንግግራቸው በሚታወቁት በጀኔራል መሐመድ ተሰማ የሚመራው ምስራቅ እዝ ከጠቅላይ ሚኒስትሩ ኢታማዦር ሹም ቢሮ በወጣው እቅድ መሰረት በከፊል የጎጃም አካባቢዎች ላይ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ በተሰነዘረበት የጸረ ማጥቃት እርምጃ ከባድ የሆነ የሰውና የንብረት ኪሳራን እያስተናገደ እንደሚገኝ መረብ ሚዲያ ካሰባሰበው መረጃ ለማረጋገጥ ተችሏል። በአሁኑ ሰዓትም ይህ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ምስጢር በፋኖ ኃይሎች መመዝበሩን ተከትሎ በ4 ኪሎ የአብይ አህመድ አስተዳደር ከፍተኛ ውጥረት ውስጥ መግባቱ ተሰምቷል። በአሁኑ ሰዓትም በመከላከያው ከፍተኛ ወታደራዊ ጀኔራሎች በኩልም ከፍተኛ የሆነ የእርስ በርስ ግጭት መነሳቱና አንደኛውን ተወቃሽ በማድረግ ከፍተኛ ንትርክ ውስጥ መሆናቸውንም እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ብልጽግና ከነ እስክንድር ነጋ ጋር ተደራድሬ ክልላዊ ወንበርን ባጋራቸው ሌላው ፋኖ አንድ ሆኖ ስለሚወጋኝ ብሎም ፖለቲካዊና ወታደራዊ ኪሳራ ስለሚመጣብኝ እዚሁ ሆነው ቢከፋፈሉና ቢያበጣብጡ ይሻላል በማለት የተጀመረውን የቅድመ ድርድር ሂደት ማቋረጡን የተገኘው መረጃ አመላክቷል። የብልጽግናው አስተዳደር የነ እስክንድር ነጋ ቡድንን ሆን ብሎ በፋኖዎች መሃል አሰርጎ በማስገባት የፋኖ ኃይሎችን ለየብቻ ማጥቃት ተግባራቶችን በሰፊው ሲያከናውን እንደነበር አይዘነጋም። ከዚህ ቀደምም በሸዋ የሚንቀሳቀሰውን አሰግድን በእስክንድር ነጋ አማካኝነት በቁጥጥር ስር መዋሉ አይዘነጋም። ሌሎችም በርከት ያሉ የፋኖ ከፍተኛ ወታደራዊ አመራሮች መስዋዕት እንዲሆኑ የነ እስክንድር ነጋው ቡድን ትልቅ ሚና መጫወቱ አይዘነጋም። ከሰሞኑ ደግሞ ከብልጽግናው መንግስት ጋር ንግግሮችን አደርጋለሁ በሚል የተለያዩ ሀሳቦችን ሲሰጥ የከረመ ሲሆን በዛሬው ዕለት ከብልጽግናው በኩል እየወጡ እንዳሉት መረጃዎች ከሆነም ከነ እስክንድር ነጋው ቡድን ጋር ድርድር እንደማይፈልግ የብልጽግናው መንግስት በይፋ ማሳወቁንም እየወጡ ያሉት መረጃዎች አመላክተዋል። በመጨረሻም በቀን የታጠረውን የመስጂዱን አጥር በሌሊት ማፍረሱ ያልተገባና ከመንግስት የማይጠበቅ ነው ያለው የአዲስ አበባ እስልምና ጉዳዮች ምክር ቤት መግለጫው የፈረሰው አጥር ወደ ቦታው ተመልሶ እንዲገነባና ድርጊቱን የፈጸሙ አካላት ህዝበ ሙስሊሙን ይቅርታ እንዲጠይቁ ምክር ቤቱ በይፋ መግለጫ ማውጣቱ ይታወሳል። በዛ ዕለት ማለዳ መግለጫውን ያወጣው የአዲስ አበባ ከተማ እስልምና ጉዳዮች ቢሮ በመንግስት ማስፈራሪያ መግለጫውን እንዲያጠፍ እየተደረገ ቢሆንም በዛሬው ዕለት ዳግም ባወጣው አዲስ መግለጫ ይህንን ተግባር የፈጸሙ አካላት ህዝበ ሙስሊሙን ይቅርታ እንዲጠይቁና የፈረሰው አጥርም በአስቸኳይ እንዲታጠር ሲል ሌላ አዲስ መግለጫ ማውጣቱንም እየተሰሙ ያሉት መረጃዎች አመላክተዋል። ክቡራትና ክቡራን ከአፍታ ሚዲያ ለሰዓቱ የተያዙት መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን የምናገኛቸው ይሆናል። እስከዛው ቸር ቆዩልን።